ካልሰራው ማንም አይፈልገኝም። እመኑ። ብዙ ሰዎች አሉ በገዛ ቤተሰቦቻቸው። እኔ በጣም ብዙ ከታሪኮች በጣም ብዙ ተምሬያለሁ። አንዲት ልጅ 16 ዓመት ቤተሰቦቿን በጣም በህይወቴ የማረሳው ማለት ነው 16 ማቃት ልጅ ናት። 16 ዓመት ቤተሰቦቿን ቤት ስትሰራ ወንድም እህቶቿን ስታስተምር የግል ኮሌጅ እየከፈለች በጣም ስለማቃት ያመኛል ሳስታውሰው። የግል ኮሌጅ እየከፈለች አስተምራ አሁን ወንድሟ ባንክ ነው የሚሰራው። ጥሩ ህይወት አለው። ሲያምር የሚለብሰው ሲያምር ቤቱ ሲያምር ሚስት አግብቶ ልጅ ወልዶ። እህቷ ነርስ ናት። ማን ባስተማራት? እሷ ባስተማረቻት። እህቷ ዘመናዊ ቤት ውስጥ እየኖረች አግብታ ወልዳ፣ እሷ ግን በሽተኛ ሆና ቤት ውስጥ ተቀምጣ ዞር ብሎ የሚያያት ሰው የለም። አሁን የሚጠይቃት ሰው የለም። እነሱን እድሜዋን የጨረሰችው በአጥንቷ የቀረችው እነሱን ስታስተምር የእነሱን ህይወት ስታሳምር ነበር። ብልጥ ብትሆን ኖሮ ግን ገንዘቧን ለራሷ ብታረግ ሁሉም ሾኩን በእጁ ይንቀል ብላ ብታዋቸው ኖሮ እነሱ ዛሬ የሚኖሩት ያማረ ህይወት የሷ እድሜ፣ የሷ ላብ፣ የሷ ጤና ተከፍሎበታል። ዛሬ እሷ ጸበል ትመላለሳለች፣ እምነት ትቀባለች ለመዳን። አንዴ ኩላሊት ነው ትባላለች፣ አንዴ የሐሞት ጠጠር፣ አንዴ ኩላሊት ጠጠር፣ አንዴ ገለመሌ። አምስት የላትም። የመንግስት ጤና ጣቢያ ነው የሄደች የምትታከመው። የምትኖረበት ቤት የቀበሌ ቤት የመንግስት ቤት ውስጥ ነው። ባይገርማችሁ ቤተሰቦቿ ወጥተው ሌላ ቦታ፣ እሷ በገዛችላቸው ቤት ነው የሚኖሩት። እሷ የቀበሌ ቤት ውስጥ እየኖረች አሁን እዛው የሚጠይቃት ሳታገኝ አሁን ሞቷን እየጠበቀች ነው። በበሽታ ላይ በሽታ፣ በበሽታ ላይ በሽታ። አንዱን እንደው ልድን ነው ስትል ይኸው ሳታገባ እድሜዋ አልፎ አሁን ስትሞት እህታችን ሞተች ብሎ ሊያለቅሱ ነው። አሁን እኮ ሰፈር ውስጥ የሚጠይቃት ሰው የለም። ሁሉም የራሱን ላይፍ እያሯሯጠ ነው። የሚያምር ላይፍ ይኖራሉ። እነሱ ይዝናናሉ፣ ይኖራሉ፣ ጥሩ ህይወት ይለብሳሉ፣ ያምርባቸዋል። እሷ ሁሌ ቤት ውስጥ ናት፣ ሁሌ ጸባይ ናት፣ ሁሌ ምንድን ናት። ሰው 3 4 እህት ወንድም እያለው ጸበል ይዞት የሚሄድ ሰው ያጣል። ይዞተው የሚሄደው ታማ ጸበል የሚወስዳት ሰው ባዳ ነው። ሁላ እየሄደ የሚጠይቃት ባዳ፣ ጎረቤት፣ የሰፈር ሰው ባዳ። ለምን ቤተሰቦቿ ጋር የሰራቸው ቤት አትሄድም? ፊት ነሷት፣ ባሽሙር ይነቋታል። ታናናሾቿ አግብተው እንደወለዱ ይነግሯታል፣ ያሳመሟታል፣ ይወጓታል። ለዛ ነው እነሱ የገዛችላቸው ቤት ውስጥ እየኖሩ እሷ አንድ ክፍል የቀበሌ ቤት የመንግስት ቤት ውስጥ የምትኖረው። ነገ እዛው ቤት ስትሞት መንግስት ቤቱ ለሌላ ሰው ይሰጠዋል። እሷ ግን 16 ዓመት አረብ ሀገር ሰርታ የእነሱን ህይወት ነው የለወጠችው። አሁን ግን ማን ነው እያስታመማት ያለው? ባዳ። ከሀገር ሳትወጣ አንድ ልጅ ወልዳ ቢሆን ኖሮ ብትለፋ ለልጇ አይቆጫት። ብትለፋ ልጇ ነው ዛሬ ይጦራት ነበር። 16 ዓመት እሷ ካታር ላይ ሰርታ ያን ሁሉ ላቧን ጉልበቷን ሰጣቸው። እነሱ ዛሬ ጊዜያቸውን እንኳን ሊሰጧት ፈቃደኛ አይደሉም። ዞር ብላ ያዩት። አሁን ሰው ሁሉ እንትን በቃ ማለት ለሰው ብነገር ሰው ምንም አያደርግልኝም ብሎ ይተወኛል ብላ ተስፋ ቆርጣለች። ለሰው ራሱ መንገድ ተስፋ ቆርጣ በሯን ዘግታ ተቀምጣለች። ግን አንዳንድ ፈጣሪያቸውን የሚፈሩ ህሊና ያላቸው ሰዎች ጸበል ይወስዷታል፣ ይጠይቋታል። በዓል ሲሆን ምናምን ነገር ነይ ቡና ጠጪ ይሏታል፣ ነይ ጸበል ጻድቅ ቅመሺ ምናምን እያሉ ይጠሯታል እንጂ ማንም ሰው ርቧታል። በጣም ነው የምታሳዝነኝ። ላይ የእሷን ህይወት ሳይ ወይኔ ግን እውነትም እያለሽ ካልሆነ ከሌለሽ የለሽም። የእውነት አንቺ በቃ ከደህየሽ ትዳርም ከሌለሽ እድሜሽም ከሄደ ብርም ሳትይዢ ጥውልግ ብላ ማዲያት አውጥታ ይህን ሁሉ ግን የሆነችው እህት ወንድሞቿን ለማስተማር እነሱን እያዘነጠች የግል ኮሌጅ እየከፈለች ስታስተምር የነበረች ታላቅ እህት ናት። ዛሬ ወድቃ ያለችው የሚያነሳት ያጣችሁ፣ ዞሮ ብሎ የሚያያት ያጣችሁ። ይህን እሷ ለእነሱ እድሜዋን ባትከፍል አግብታ ልጅ ይኖራት ነበር። አሁን ላይ የሚጦራት ልጅ ይኖራት ነበር።
ግን ሳትወልድ ጊዜው ያለፈባት ሳትወልድ ሳታገባ ለእነሱ ደፋ ቀና ስትል እሺ እሷ እድሜዋን ከፍላለች እኛን ለማስተማር ብለው አንቀባረው ሊያኖሯት አይገባም ነበር? ዛሬ ላይ የራሳቸውን ህይወት ብቻ ያሳድዱ ነበር ዞር ብለው ሳያዩት ነይ እያሉ እኮ አንዴ እህት ጋር አንዴ ወንድም ጋር ፕሊስ ዛሬ የኔ ተራ ነው እየተባባሉ ነበረ በጉጉት ትልቅ እህታቸውን እንደ እናት ያሳደገቻቸውን ሊንከባከቧት የሚገባው። ለእኛ ስትል ነው ያላገባችሁ፣ ለእኛ ስትል ነው እድሜ ሄደባት ሳትወልድ ብለው ለእኛ ነው እድሜዋን ላቧን ጊዜዋን የፈጀችው ብለው ሊንከባከቧት ይገባ ነበር። አሁን ግን ያፍሩባታል። እህታችን ናት ብለው መናገር ራሱ ለሰው አይፈልጉም፣ ያፍሩባታል። ለዚህ ነው እያለሽ ካልሆነ ከሌለሽ የለሽም፣ ከሌለሽ የገዛ ቤተሰቦችሽም አይፈልጉሽም፣ ካለሽ ተሰሚነት አለሽ፣ ትከበሪያለሽ። የትም ቦታ ቤት ውስጥ ታላቅ ምንም ባይኖረውና ታናሽ ለቤቱ ገቢ የሚያመጣ ቢሆን ታናሽ ገንዘብ የሚያመጣ ለቤት ጤፍ የሚያስፈጭ የቤት ክራይ የመብራት የሚከፍል ከሆነ ታላቅ ግን ተምሮ ተመርቆ ምንም አይነት ስራ ካላገኘ ታላቅ ነው ታናሽን እንደ ታላቅየው ታናሽየውን እንደ ታላቅ ያከብረዋል። እንደ ታላቅ የእድሜ ጉዳይ ሳይሆን የገንዘብ ጉዳይ ይሆናል ጉዳዩ ማለት ነው። ከሌላችሁ የእናት አባትሽ ቤት ታናናሾችሽ አይሰሙሽም። ከሌለሽ ይጮሁብሻል። ታናናሾችሽ አፍሽን ዝጊ ይሉሻል። ከሌለሽ ካለሽ ግን ታላቅሽ ራሱ ያከብርሻል። ካንቺ ይፈልጋል ታላቅሽ። ስለዚህ ትልቁ ነገር ገንዘብን መያዝ አይደል? ለምን ሞኝ ትሆናላችሁ? እድሜዋን ምኗን ይሄኔ እሷ እውነት ገንዘብን ባይኖራት በዚህ ሰዓት የሚያስታምማት ጸበል እንኳን የሚወስዳት ልጅ ቢኖራት ኖሮ ባዳ አይዶን ብቻ ግን ፈጣሪ ጥሎ ላይ ጥላት ባዳን ሰጣትና ባዳዎች ጸበል ይወስዷታል። በጣም ነው የምታሳዝነው። የኖራችሁለት ሰው አንዳንዴ ይሄ ምድር ፌር አይደለም እላለሁ። ላይክ ለምን ፈጣሪ አላየም? እሷ 16 ዓመት አረብ ሀገር ላይ እድሜዋን ስትገብር ጉልበቷን ስትገብር ፈጣሪ አላየም? አይቷል። ታዲያ ለምን አሁን እሺ ቤተሰቦቿ ተዋቸው፣ ግን ፈጣሪ ለምን አይክሳትም እላለሁኝ። አንዳንዴ ይቅር በለኝ። እሱ ትክክል ነው፣ እሱ መቼም አይሳሳትም። ግን አንዳንዴ ፌር አይደለም ይሄ ምድር። የእውነት በጣም ጥሩ ሰዎች በጣም ብዙ የሆናችሁ ብዙ ያረጋችሁላችሁ ሰዎች ምንም ሳይሉ ሲቀር ፈጣሪ የሆነ በጎን የሆነ ካሳ ሊልክ ይገባል ብዬ አስባለሁ። ለእሷ ሳትሞት የሆነ ካሳ ነገር ወይ የሆነ በቃ ሀብታም መልካም ሆኖ ሀብታም ባል ጥሩ ህይወት የሚያኖራል እና በመጨረሻ በቃ አንድ ልጅ እንኳን ወልዳ ራሷን ተክታ አይታ እንኳን ብታልፍ አይቆጭም እላለሁ። ግን ፈጣሪ አይሳሳትም። እኛ